ሰዓት ረፍዶብኝ ማለት ነው። እንዴት ተጣድፌ እንደተዘጋጀው እንግዲህ ምሳችን ልንበላ ነው። እንደሱ ነው ስፖርት የሚሰራ። እንደሱ አይነት ስፖርቶች ነው። ይሄ እርግዝና ከመጣ በኋላ ማለት ነው የምለብሰው ልብስ ሁላ ነው ግራ የገባኝ። የተበላሸብኝ የተሳካልኝንም አብረን እናያለን። ሰላም ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? እንግዲህ መቅዲ ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ በዛሬ ቪዲዮ ምንድን ነው የምናደርገው? የመቅደስ ፍሬውን የቀን ውሎ ምን ይመስላል የሚለውን አብረን እንውላለን ማለት ነው። እና ማለት ነው ብዙ ጊዜ ያን ያህል ብዙ የምሰራው ነገር የለኝም ቤት ውስጥ ወይ ቤት ውስጥ ከሆንኩኝ ማለት ነው። ወደ ውጭ ምናምን መውጣ ካልሆነ በቃ ቤት ውስጥ ነው የምውለው። ምግብ በመስራት ቤት በማጽዳት ምናምን በመተኛት፣ ከዛ ደግሞ ቪዲዮ መስራት ካለብኝ ቪዲዮ እሰራለሁ ምናምን እና ዛሬ ግን አንደኛ ሆስፒታል ቀጠሮ አለብኝ። ወደ 7 ሰዓት ላይ ነው ሆስፒታል ቀጠሮ። አሁን 5 ከምናምን ነው ኦልሞስት ለ6 ምናምን ጉዳይ ሆኗል። ሰዓት እየሄደ ነው እና ለሱም እንዘገጃጃለን። ከዛ ደግሞ እንጀራ ልጋግር ነው ዛሬ ሳይሆን መጋግረው እንትንን ሰርቻለሁ፣ እርሹን ሰርቻለሁ እና ሊጥ አቦካለሁ ዛሬ ማለት ነው። ሊጥ አቦክቼ ማስቀመጥበት እቃ የለኝም እና ከሆስፒታል መልስ እሱ ምናምን ገዝተን እንመለስ እና ሊጥ እናቦካለን። እንጀራ ጋግሬ አላውቅም። ስላችሁ በጣም በፊት ልጅ ሆኜ ምናምን እንደዚህ አስፍቼ ላቅ እችላለሁ። ከዛ በኋላ ማስፍቼ ላቅ እችላለሁ፣ ግን አልችልበትም። ይሄ ያን ያህል ፐርፌክት የሆነ እንጀራ ጋግሬ አላውቅም። ከዛ ደግሞ እዚህ ሀገር ትንሽ ይከብዳል ምናምን ሲሉ ሰምቻለሁ። እስቲ ብቻ እርሾውን ከዩቲዩብ ምናምን አይቼ ሰርቼዋለሁኝ። እናብካውና ዛሬ ምጣዳችን ትመጣለች። እናብካውና ከ3 ቀን ወር ከ4 ቀን በኋላ መጋገሩ አይቀርም። የዛኔ ደግሞ ድጋሚ ሌላ ቪዲዮ እንሰራለን። አብረን ጉዳችንን እናያለን ማለት ነው። እና ደግሞ ሌላ የረሳሁት ነገር ማለት ነው እንትን እየገዛዛሁኝ ነው። ይሄ ለልጅ ሲወለድ የሚጠቅሙ ነገሮች እና ደግሞ እውነት ለእርግዝና ማለት ነው ያን ያህል ይሄ ልብስ ምናምን ሳልገዛ በልሞስ በቃ እያለቀ ነው እርግዝናዬ ማለት ነው። እና ዛሬ ምን ገዛሁኝ? እቺ ቦላ አለች አይደል? ኤክሰርሳይዝ ቦላ እቺ ነገር ገዝቻለሁ እና እስቲ እንክራት ከእናንተ ጋር አብረን። አይመስላችሁም? አልሞከርኩትኝም። ትላንትና ነበር የመጣው። ትላንት ኦር ከትላንት ወዲያ ነው የመጣው እና ሰሞኑን ምንም ኢነርጂ የለኝም ብታዩና፣ እስቲ ዛሬ እንሞክራታለን ከእናንተ ጋር። ሌላ ደግሞ ምን ገዛን ልበል? ምን ብቻዬን እንደገዛው እላለሁ። እንትን ገዛን። ምንድን ነው የሚባለው? ካርሲት የለም፣ እሱ ግዴታ ነው። አክቹዋሊ እንደዚህ አርሊ አይገዛዛም መሰለኝ እቃ፣ ግን ያው ምንም ማድረግ አይቻልም። እግዚአብሔር ነው ልጅ የሚሰጠው። እግዚአብሔር መልካም ነውና ብቻ እንትን ገዛን፣ ካርሲት ገዛን። የሆነች አልጋ አለች፣ ምን እንደምትባል ክሪም ነው የሚባለው። ብቻ እሷንም ገዝተናል። አሁን ሰዓት ስለሄደ እችኛዋን ብቻ እንሞክራትና ከዛ ሌሎቹን በኋላ ከሆስፒታል መልስ አሳያቸዋለሁ። ኦኬ፣ እቺኛ ማንኪያዋ ነች መሰለኝ። ይሄኛው የለም መሰለኝ። ይታያችሁ? አንድ ነገር ትጎላለች። ስለዚህ ይሄንን መንፋት አልችልም። እንግዲህ ሲመጣ እንነፋለን። ሶኒ አሁን ሻወሬን ምናምን ልወሳስድና ተመልሼ እመጣለሁ። ምንድን ነው ያልከኝ? ቁጭ ተብሎ ነው ስፖርት የሚሰራው። እኔ እኮ እግዚአብሔርን ማለት ነው ቅድም ቪዲዮ ላይ ውይ አልቻልኩበትም በቃ ብያቸው ማለት ነው። ለካ አልቻልኩበትም ሳይሆን የጎደለ እቃ አለ ብዬ ለካ ተሳስቼ ነው። ብናት እስቲ ቁጭ በል። ግን ጥብቅ ያለ አይመስልም። ውስጥ ጥብቅ ብሏል። በቃ እንደሱ ነው ስፖርት የሚሰራው። እንደሱ አይነት ስፖርቶች ናቸው። ኧረ እባክህ ታጥቤ መጥቻለሁ ማለት ነው። ከዛ ከሻወር ከመግባቴ በፊት ፀጉሬኖችን ጫፏን ጠቀለልኳትኝ። ትላንትና ምንድነው ቀጠሮ ዛሬ እናልኝ እረስቸው ነበር እና ፀጉሬን አላስተካከልኩኝ ምን አላልኩኝ ምናምንና
በዚቹ ሊሄድ ነው። ስለዚህ አትሊስት የሆነ ፎም ምናምን አድርጌ ቆንጆ ለማድረግ ልሞክር። ሰሞኑን ቤት ስለነበርኩኝ በቃ እንደዚህ ቀለል ይበል ብዬ እኮ ፀጉሬን እንዲህ መስራቴ ነው። ቀጠሮ እንዳለኝ ረስቼው ነበርና እስቲ ሰው ካስመሰለኝ እንደዚህ ላድርገው። ከዛ ቤቢ ሄር ላውጣ። ሰዓት በጣም እየሄደ ነው። እሺ ብታዩ እየረፈደ ነው። ሰዓት ረፍዶብኝ ማለት ነው። እንዴት ተጣድፌ እንደተዘጋጀሁኝ እንግዲህ ያው በቃ እንደዚህ ሆኛለሁኝ። በጣም ነው ሰዓት የረፈደው። 7:10 ሆኗል። 7:30 ነው ለካ አፖይንትመንታችን፣ ግን ቅርብ ነው። እዚህ ጋር 5 ደቂቃ ምናምን ነው የሚፈጀው። ሰው ቶሎ ልብሳችንን እንፈልግና እንልበስ። ይሄ እርግዝና ከመጣ በኋላ ማለት ነው የምለብሰው ልብስ ሁላ ነው ግራ የገባኝና እስቲ እንፈልግ እንግዲህ። እቺ ጉርድ አለች። እሺ ከዛ ከላይ ደግሞ ምን እንደርብ? ጂንስ ጃኬት እስቲ እንሞክር። እንደዚህ ነው። አሪፍ ከሆነ እንቀጥላለን፣ ካልሆነ እንቀይራለን። ስለዚህ ለብሼ ልመለስ። ይላችሁ ልብሴ እንደዚህ ነው። ከዛ እቺን ጂንስ ጃኬት ከላይ ደርባለሁ። አይደብርም? ከዛ ደግሞ ጫማ አረጋለሁ። እንደዚህ ይሆናል ቤታችን ማለት ነው። መጀመሪያዎቹ የእርግዝና ወራት ጊዜ ሽቶ በጣም ያስጠላኝ ነበር። አሁን ግን አያስጠላኝም። ሽቷችንን እንቀባለን። ለማንኛውም ጫማዬን ደግሞ ላድርግና ፍሎት ፊቴን አሳያችኋለሁ። እንግዲህ ይኸው ይሄንን መስያለሁኝ። አምሮብኛል። ለማንኛውም ሰዓት ረፍዷል። እንግዲህ ካንስል ካረጉት ምንም ማድረግ አንችልም። እንውጣ። እንግዲህ መንገዳችንን ጀምረናል። ረፍዷል። እንደርሳለን። ከ25 ነበር ስንወጣ፣ ከ28 እንደርሳለን። ቅርብ ነች፣ እዚህ ጋር ነች። 5 ደቂቃ ምናምን እናረፍዳለን። እንግዲህ ምንም ማድረግ አይቻልም። እንግዲህ ማለት ነው ሆስፒታል ደርሰናል። አሁን ወደ ውስጥ እየገባን ነው። ውስጥ መቅረጽ ስለማልችል ከሆስፒታል ሲወጣ ደግሞ እንገናኛለን። እንዲሁ ግን ውጭውን ላሳያችሁ ሆስፒታሉ። ይኸውላችሁ አሁን ለምርመራው ማለት ነው ሽንት ቤት ነው ያለሁት። ሽንት ልሰጥ ማለት ነው። እናላችሁ አፑ ላይ ከሆስፒታል ወጥተናል። አሁን ከዛ የት እንሄዳለን? ወልማርት እንሄዳለን። አንዳንድ እቃዎችን እንገዛዛለን። እንዳልኳችሁ ደግሞ ሊጥ አቦካለሁ እና የሊጥ ማስቀመጫም እንገዛለን። ከዛ ቫክሲን ተወግቼ ነው የመጣሁት። ቀይ መኪና ስገባ አሳያችኋለሁ። እዚህ ሀገር ከመጣሁ 3 ቫክሲን የተወጋሁት። አንዴ ለፍሉ ሲሉ፣ አንዴ ለሆነ ነገር ሲሉ፣ አሁንም ለሆነ ነገር ብለው ሌላ ቫክሲን ወቅተውኛል። 3ኛ ቫክሲኔ ነው። ለማንኛውም እንግባና መኪና ውስጥ አሳያችኋለሁ። እጄ አልመቻለኝ እኮ ላሳያችሁ። ቆይ አያችሁት? ማለት ምን ምልክት አለ? የምን ነው እንትን አለው ፕላስተር ምልክት ያብጣል ይላል። ደግሞ ያብጣል፣ ማቅለሽለሽ፣ ራስ ምታት ሳይድ ኢፌክት ይኖረዋል ይላል። ከዛ ብቻ አሁን ጉዟችንን ጀምረናል እና ምግብ አለች እንቅድም ስፖርት ሳንዱች እሷ ልብላ። ምግቦችን እየበላን እንሄዳለን። ከተማ ትታያችኋለች።
አንድ ሰዓት ራሱ አይፈጅም ሰርቪሱ። ምንም አናረግም እኮ ሲጀመር ስንት ይወስዳሉ? ሌላ ዶክተሮች እኮ ረጅም ሰዓት ይወስዱ ገናች ጋር ለመምጣት ራሱ 30 ደቂቃ አራታ ብቻ እንደዛ ነው። እንትን ስንደርስ ደግሞ እንገናኛለን ወልማርት እና ማለት ነው። ወልማርት ደርሰናል። እየገባን ነው። ላሳያችሁ አዙሬ ያላችሁ እየገባን ነው። ምን እንገዛለን? መኪና እንገዛለን። ሌትስ ጎ ላሳያችሁ በዛው እግረ መንገዴ። ሲያስፈራ ግን ሰው ፊት ካሜራ ማውጣት በጣም ነው የሚያስፈራው። ግን ለእናንተ ማለት ነው ይልኝ የልጅ እቃ አገዛም ለልጅ የልጅ ልብስ ምናምን እዩ በእናታችሁ። ይሄን ነገር መግዛት አለ። ለምን ያቺኛው አልተመቸችም? አሁን ላይ ያለችው ጣደነች እኮ ነው። ልጅታለ ምን አጫሳት ምን አቀል እኔ ከኩክ ከማረግ ውጭ ማረጓለሁ። አሁን የመኪና መስታወት ነው ምናምን ፈልጋለሁ ብሎ እየዞርን ነው። አንተ እኔ ደከመኝ። ጥሩ ነው ግን ሰሞኑን ወክ ስላላረኩኝ እንግዲህ መስታወቱን እየገዛ ነው እሱ። መስታወቱን ይግዛና ደግሞ ወደዛ ወደ አትክልት ቦታ ስንሄድ እንገናኛለን። እዚህ ጋር ራሴን አየሁት ታያችኋለሁ። እሺ ይሄ በቃም አንተ ምን ታስባላችሁ? እውነት ይበቃል፣ እውነት ይበቃል። እንዴ ምን ሆነ ነው? ይሄን ያክልኛ ምን ያደርግልናል? ይሄንን እንግዛ እያለ ማለት ነው። አይ ግማሽ ነው ትንሿ። እንዴ አንተ ሲጀምር ስታስበው እንዴ ይሄን ያክል ይሁት በእግዚአብሔር እንዴ እኛ ማለት ህዝብ ነው እንደምናበላችሁ በቂ አይደለም። እንትን አለው እኮ አረፋ ነገር ወደ ላይ ይወጣል። አይ ገነፍላል። እሱማ እንዳይገነፍል ፈርተህ ነው። ስለዚህ በዚህ ግማሽን አንተ ደግሞ አረፋ ከዚህ ያነሰ አትሊስት ከሱ ያነሰ ካለ ይሁን እንጂ ኧረ በእናትህ እንዴ ሆ ይሄ የሚያክል እቃ በቃ ከሱ አነስ ያለ ካገኘን አገኘን፣ ካላገኘን እንዴ በጣም ትልቅ ነው። ፍሌኩ ካጣም በቃ እንወስደዋለን። ግን እንሞክር አይመስልህም? አሁን ወደ ምንድን ነው አትክልት ተራ መተናል። ቃሪያ እንግዛ እንዴ? ቃሪያ ኦፊስላ እንገዛን። ሴላንትሮ እንግዛ፣ በቆሎ እንግዛ። አዎ ከዛ ሴላንትሮም እንግዛ። ሴላንትሮ ነው አይደለም? ያምታቱኛል እኮ ፓርስልና ሴላንትሮ። እሺ ከዛ ሙዛችንን እንግዛ፣ አቮካዳችንን እንግዛ። ለእናንተስ ከዛ እያሳያችሁ ልጅ እንደዚህ ነው ሲበርድ እዚህ ጋር። እሺ እዚህ ጋር ደግሞ ሙዛችን አለች። ጎበዝ እንብላ እንዴ? በጁስ ፈጭተን በጁስ እንበላለን ሲበስል። እንውሰድ አንድ እንሞክርሽ። እዛ ማለት ነው የወተት ምናምን የእንቁላል ግሩፕ ነው። ሰዎቹ አዩኝ እንዴ ተፈራቸዋለሁ ማለት ነው። ከዛ ይኸው በቃ እዚህ ጋር እንቁላል አለ። አንድ እንቁላል ፒክ አድርገን እንወጣለን። እዚህ ጋር ደግሞ የቺዝ ምናምን እንትን ነው ሮው ነው የሚባለው። ከዛ እዛ ጋር ዳቦ አለች። ዳቦችንን አንስተን እንወጣለን ከወልማርት ማለት ነው። ግቦቹ ነው ከድና እንሰራለን።
ምጣ ዛሬ ዳመና ሆኗል። ውጋት ይዞ ምናምን እና ከወልማርት አጣን የሊጥ ማብኪያ እና ሆም ዲፖ ነው ያልከው። እሺ ከሆም ዲፖ እንግዲህ የፍሬሽ ነገር ሆኖብኝ ቦታ ምናምን አላውቅም እና ከዛ ደግሞ ካለ ቼክ ልናደርግ ነው። እዚህ ያየሁት እንደ አንደኛው በጣም ትልቅ ነው። እኔ ደግሞ ትሆናለች ብዬ ያሰብኳትኝ ክዳን የላትም። ሶ እዛ ቼክ እናድርግና ወደ ቤታችን እንገባለን። ኦች ያለው እንዴ ወይስ ቲያትር ነበር የገባን ነው ለውስጥ። እሺ ሶ እዚህኛው ስቶር መተን ይሄንን አግኝተናል። ከለሩ ይሄ ባይሆን ጥሩ ነበረ፣ ግን ሌላ ያለ አልመሰለኝም። አማራጭ ካገኘን አገኘን፣ ካላገኘን በቃችን እንወስደታለን። ሳይዟም ሀልች እንግዲህ እየሄድን ነው። ዛሬ የጨለመ መሰለሽ ገና በ9 ሰዓት ከምናምን። የት ነው መጫወት ያሰባችሁት? ግቢ? ምን ግቢ ድረስ ከምንሄድ ይቀላል። አንተ እንዴት እንደምታምር እዚህ ጋር ዛሬ ላሳያችሁ። እዚህ ጋር የሆነ የመኪና አደጋ ተፈጥሮ እሱን ዛሬ ላሳያችሁ። አንተ ራሴ እንዴት እንዳመመኝሽ ደከመሽ። ራሴ ነው አያችሁት? ግቢያችን ደርሰናል። ይኸውላችሁ ግቢያችን ይሄን ይመስላል። ትንሽ ቃኘት ላስደረጋችሁ። በጣም ነው ደስ የሚለው። እኔ በጣም ነው የምወደው ግቢውን፣ ግን በዚህ በኩል ሳይሆን ደስ የሚለው በዛ በጀርባ በኩል ነው። ሌላ ቀን አሳያችኋለሁ። አሁን ስለደከመኝ ዞር አልልም፣ ግን ግቢያችን ይሄንን ትመስላለች እና ግቢያችን ያምራል አይደል? እንዴት አያችሁት? ያ ለእናንተ ለማሳየት እዚህ ድረስ መጣ እንጂ የምናቆመው እኮ እዛ አካባቢ ነው። ሶስት ብሎክ 3 ላይ ነን እኛ። እንግዲህ ቤት ገብተናል ማለት ነው። ቤት ስንገባ ምጣዳችን መታለች፣ የእንጀራ ምጣዳችን ማለት ነው። ሶ አሁን ከፍተን እናያታለን። ሆዴ ምን እንዳከላያችሁታ ትልቅ ሆናል። ሰሌም ና አግዘኝ በእናትህ። የእንጀራ ስዕል ያላረጉበት ልልህ ነበር። አይ አወጣዋል አለ እንጀራ ህንባሻ በትግረኛ ህንባሻ መሰለኝ የሚባለው። ለዛ ደክሞኛል የሆነ መገጣጠም ምናምን በኋላ እንገጣጥመዋለን። ይሄ አሁን ምሳ ቲማቲም ልስራና ምሳችንን እንብላ። እና ባለቤቴ ስለሚጾም ቶሎ የሚደርስልን ነገር ይሄ ነው ብለን ነው ምግብ ከዛ እንደዚህ ሲሆንልኝ ቲማቲም ልጨምራለሁ ማለት ነው። እንግዲህ ምሳችንን ልንበላ ነው። ቲማቲማችን ደርሳለች። ባለቤቴን ጥያለሁ። በልቼ ማለት ነው እንዴት እንደጠገብኩኝ እንዴት እንደደከመኝ ማለት ነው። ግን እቃ መተት አለብኝ ወደ ማጠቢያ ውስጥ። ማጠቢያ ውስጥ ያለውንም ደግሞ አወጣለሁ ማለት ነው። ቀድሜ እሱን አወጣለሁ።
አሁን እቃዬን አጣጥቤ ጨርሻለሁኝ። ይሄን ነገር በውሃ ብቻ አጠብኩትኝ። አዲስ ነው ግን እናቴ እንትን ትላለች። በፊት የምንድን ነው የሊጥ ማቡኪያ በሳሙና አይታጠብም ብትሰማኝ ነበረ እና እንዴት እንደማደርግ አላውቅም። ብቻ ብዙ ጊዜ በሙቅ ውሃ ለቅለቅ አላልኩት ምንም አይሆንም ብዬ ተስፋ አደርጋለሁ። ያዘጋጀሁትኝ እርሾ አለኝ። ስለዚህ እሱን ጨምሬ አቦካለሁ ማለት ነው ሊጤን። እንግዲህ እንዲሳካ እየጸለይን እናቦካለን። በብዙ መሞከር አልፈለኩኝም እና አነሳ አድርጌ ነው የምሞክረው። እጄን ታጥቤያለሁ ግን በደንብ በቃ ከታለ ብሎ ሳይጨናነቁ ለማድረግ እርሾ ይቆመጥጣል። ጥሩ የሆነ ይመስላል እንግዲህ በፊት እኮ በጣም አቦካ ነበረ ተማሪ እያለን አቦካላታለሁ። ማታ ማታ ከትምህርት ቤት መተን እናቦካ ነበረ። የሆነ ተራ ሁላ ነበረን። ዛሬ አንቺ ነሽ ተረኛ፣ ዛሬ መቅደስ ነሽ ተረኛ እየተባባልን አብረን ስለሆነ የምንጋግረው የተበላሸብኝንም የተሳካልኝንም አብረን እናያለን። እንግዲህ ሊጡ ተቦክቷል። ሌላ ደግሞ ምን አቅ ነበር መሰላችሁ? ከስር ሊጡ ሄዶ ቂጡ እንዳይዝ ስልኬ እኮ እንትን ዘግቶብኝ ነው፣ ስፔስ ብሎ ዘግቶብኝ ነው እና ቂጡ እንዳይዝ ውሃ አድርጌበታለሁ። ይሄንን ከዛ በቃ ገለብጠዋለሁ ማለት ነው። ሊጤና ኩቼ ጨርሻለሁ። ከታያችሁ አላውቅም። እንግዲህ ለ3 ቀን ወይ ለ5 ቀን ምናምን እያየ ነው ሲቦካ እንጋግረዋለን ማለት ነው። በስመ አብ እንዴት እንደደከመኝ ማለት ነው። ያው የእርጉዝ ነገር አትፍረዱብኝ። እንግዲህ ልብሴ ምናምን ቀያየርኩኝና የገዛዛናቸውን አትክልቶች ምናምን እንኳን ወደ ፍሪጅ አልከተትኩም። ያው በጣም ያቃተኝና ውጋት ያዘኝ። እዚህ ጋር ደግሞ ምን እንደሆነ አላውቅም። በቃ ከሌላ ጊዜ የተለየ ነው ውጋት ያዘኝና ብቻ እረፍት ላድርግ። ያው እንግዲህ አብራችሁን ያላችሁ ቀን ይሄንን ይመስላል። ሰብስክራይብ ማድረግ እንዳትረሱ። ከተመቻችሁ ደግሞ ላይክ አድርጉ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። በጣም አድርጌ ወዳችኋለሁ። በሌላ ቀን በሌላ ቪዲዮ እንገናኛለን። ባይ